ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮ የምናየው እንግዲህ እንደሚታወቀው ትንሽ ቀናት ቀርቶታል እንግሊዝ ፕሪሚየር ሊግ ተወዳጁ እንግሊዝ ፕሪሚየር ሊግ ሊጀምር ማለት ነው። ስለዚህ እሱም በቀላሉ በቤታችሁ የምታዩትን ቻናሎች ሪኮመንድ አደርጋችኋለሁ ማለት ነው። እኔ ጋር የምጠቀማቸው እና የተለያዩ ቻናሎችን በዛሬ ቪዲዮ ነግራችኋለሁ ማለት ነው። ይህን ቪዲዮ ከመጀመራችሁ በፊት በቻላችሁት መጠን ላይክ ማድረጋችሁ እንዳትረሱ፣ ለብዙ ተደራሽ እንዲሆን። ኮመንትም ካላችሁ ጥያቄ ኮመንት ስር ማስቀመጥ ትችላላችሁ። የቴሌግራም ቻናሌን ደግሞ መቀላቀል ሶፍትዌር ምናምን ማውረድ ከፈለጋችሁ መቀላቀል ከፈለጋችሁ እንትን ላይ ባዮ ላይ ሊንክ አለ፣ ገብታችሁ የተለያዩ ሶፍትዌሮችን ማውረድና ጆይን ማለት ትችላላችሁ ማለት ነው። ኪውአር ኮዱን አስቀምጥላችኋለሁ፣ እሱ ላይ ስካን አድርጋችሁ ማግኘት ትችላላችሁ ቴሌግራም። እና ወደ ዛሬ ቪዲዮ ስንመለስ የተለያዩ ኳስ ቻናሎች አሉ በያሳት። እንደሚታወቀው በአሁኑ ሰዓት ፍሪ የሚባለው ያሳት ነው ማለት ነው ለኳስ ተመራጩ። ሌሎችም አሉ እነ ጂሲክ በበፊት ስሙ እነ ኤስፒቲቪ ማለት ነው። እነሱ ግን ፔመንት አላቸው። ይኸው እዚህ ጋር ማሳያችሁ ቻናሎች ጠቅላላ ፕሪሚየር ሊግ ያሳያሉ ተብሎ ተስፋ የሚደረግባቸው ቻናሎች እና ከዚህ በፊትም ለምሳሌ እነ ጂኤም ስፖርት ኤችዲው ኤሲዲው ፕሪሚየር ሊግ ሲያሳይ የነበረ ቻናል ነው። ስለዚህ እነኚህ ቻናሎችን ያሳት ከኢትዮሳት ጋር አንድ ላይ ማሰራት ትችላላችሁ። እንግዲህ እሱን አሰሩ ለማለት ሳይሆን የቆየ ሳተላይት ነው ያሳት፣ ብዙ ይጠቀማል። ስለዚህ ማትጠቀሙ ልትኖሩ ትችላላችሁ። ይህን ቪዲዮ አይታችሁ ማስገጠም ትችላላችሁ ማለት ነው። በጣም ብዙ ቻናሎች አሉት ማን ኳስ እዚህ ጋር አሳያችኋለሁ ማለት ነው። እና አዳዲስ ኳስ ቻናሎች ገብተዋል ማለት ነው። እንደምታዩት እዚህ ጋር 12035 ቨርቲካል ማለት ነው። ይሄ ፍሪኩዌንሲ ጂኤም ስፖርት ወይም ወርልድ ካፕ የዓለም ዋንጫ ጊዜ ወርልድ ካፕ ሲያሳይ የነበረ ነው ማለት ነው። አሁን ወደ ጂኤም ስፖርት ዋን ተቀይሮ ማለት ነው። እርግጠኛ ነኝ የስፖርት ቻናል ያሳያል። በጣም አሪፍ የሚባል ቻናል ነው እና ግራንድ ስፖርትም መጥቷል ማለት ነው። እና አርዞም ሌማር ምናልባት ኤቲኤን ሊያሳዩ ይችላሉ የሚል ተስፋ ላይ ማለት ነው። እነኚህ ግን አሁን ከፊት ለፊት እኔ ማረጋቸው ቻናሎች እርግጠኛ ነኝ ብዙ ጨዋታዎችን ያሳያሉ ብዬ አስባለሁ ማለት ነው። እና ይሄ ደግሞ ካልተመቻችሁ ጂሲክን ማሰራት ትችላላችሁ። የጂሲክ አሰራር ደግሞ ከዚህ በፊት 2 ቪዲዮ ሰርች የላችኋለሁ፣ እሱንም ማስቀምጥላችኋለሁ። እሱም በቀላሉ እያያችሁ ወይም ቻናሉን አይታችሁ ማሰራት ትችላላችሁ ማለት ነው። እና እንግሊዝ ፕሪሚየር ሊግን በቤታችሁ ማየት ትችላላችሁ። ግድ ከፍላችሁ ወይም ከቤት ወጣችሁ በየካፌው ማየት ግድ አያስፈልግም ማለት ነው። እና ሌላ ደግሞ አዳዲስ ቻናሎች ወይም አፕሊኬሽን ደግሞ ሲመጣ የኔ ቴሌግራም ላይ እዚህ ላይ ፖስት አላረግም፣ ቪዲዮ ብቻ ነው። እዛ ላይ ቴሌግራም ላይ ደግሞ ብዙ ጠቃሚ ነገሮችን ታገኛላችሁ። ግሩፕም ስላለ የትኛውም ጥያቄ መጠየቅ ትችላላችሁ ማለት ነው። እና እንደነገርኳችሁ ይህን ቪዲዮ ላይክ ማድረጋችሁ እንዳይረሳ ማለት ነው። ለኔም ሰፖርት ነው። የዛሬ ቪዲዮ ይሄን ይመስላል ማለት ነው። ማንኛውም ጥያቄ ካላችሁ ኮመንት ስር ማስቀመጥ ትችላላችሁ ማለት ነው። እንዲሰራላችሁ የምትፈልጉት ወይም ያልገባችሁ ነገር ካለ ኮመንት ስር ንገሩኝ ማለት ነው። በአቅሜ ሁሉ ነገር ሰፖርት ለማድረግ እሞክራለሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል ማለት ነው። በሚቀጥለው አሪፍ አስተማሪ ቪዲዮ እስከምንገናኝ ሰላም ጤና ለሁላችን።